በከብት እርባታ ዘርፍ ነው። ስማችንም ተካልኝ ከበደና ጓደኞቻቸው ነው የማህበሩ ስም። እሺ እንግዲህ እስቲ ዛሬ በዚህ ፋርም ተገኝተናል። አጠቃላይ በዚህ ፋርም ምን ያህል የወተት ላሞች አሉ? ከዚህ የሚገኙት ተዋጽኦ ምን ያህል ነው? ኦኬ አሁን ላይ ያው በመታለብ ላይ ያሉት ከብቶች ብዛት 10 አካባቢ ናቸው። በየቀኑ የሚገኘው የወተት ምርት በቀን 2 ጊዜ ነው የሚታለበው፣ ጠዋትና ማታ። አጠቃላይ እስከ 110 ሊትር ላይ ነው ያለው። በአጠቃላይ ከብቶቹ ያሉት ወደ 20 አካባቢ የሚገመቱ ናቸው። እስከ 20 ይደርሳሉ ከነጥጃ ከነጊደሩ። እንደገና ደግሞ በቅርብ ጊዜ ሊታለቡ የደረሱ በእርግዝና ምክንያት ወደ 6 አካባቢ ላሞችም አሉ። በእርግዝና ጊደር ሆነው የደረሱ እየታለቡ ያሉ፣ አሁን እርግዝና ላይ ያሉ ወደ 6 ላሞች ደግሞ አሉ። እሺ ይሄ ከተማ ላይ እንግዲህ ብዙ ያልተለመደ ስራ ነው። ከዚህ ጋር ተያይዞ ውጤቱ ምን ይመስላል? ያው በእርግጥ ትንሽ ከበድ የሚል እንትን አለው። ምክንያቱም ከብቶቹ ታስረው ነው የሚውሉት። የነሱ ምግብ አብዛኛውን ያው በግዢና ከውጭ የሚመጣ ነው። ምክንያቱም ከከተማው ከጥበት አንፃር ግጦሽ ቦታ ምናምን ነገር የለውም። ለእርባታም ይህንን ራሱ ማግኘት በራሱ ትልቅ ስኬት ነው። ከዛ በተረፈ ቻሌንጅ የሚበዛው ቢሆንም ለተወሰነ ጊዜ፣ ከዛ በኋላ ግን ምርታማነቱ እንደገና የስራው ፍቅር ደግሞ በጣም ደስ የሚል ከመሆኑ የተነሳ ውጤት ይመጣል በሂደት ከአመታቶች በኋላ። መጀመሪያ ግን በጣም ቻሌንጅ ፉል ነው። ተጨማሪ ነገሮች ከሌሉ ውጤታማ ለመሆን በጣም ያስቸግራል። ምክንያቱም ከመነሻ ላይ ከገቢው ወጪው ስለሚበልጥ ማለት ነው። ስለዚህ እሷን የሚታለፍበት የተለያየ ሜካኒዝም መፍጠር ሲቻል በኋላ ግን በጣም ውጤታማና የሚያምር የሚያስደስትም ከስራቸው ለመጥፋት እንኳን እንማትልበት ደረጃ ላይ የምትደርስበት ጊዜ አለና በስራው እኛ ደስተኞች ነን። እስቲ ይሄ የወተት ላሞች እርባታ ለአካባቢው ማህበረሰብ ምን እየጠቀመ ነው የሚገኘው? እንግዲያው ምናልባት ራሳቸው ደንበኞች መጥተው ተጠይቀው እነሱ ቢመልሱት የተሻለ ነው ብዬ ነው የማስበው። 2 ጠቀሜታዎች ቢያንስ አለ። አንደኛ ንጹህ ወተት ማግኘት ይችላል። ሁለተኛ ዋጋ በተመጣጠነ ዋጋ ነው እየሸጥን ያለ ነው። ምክንያቱም ያው እኛም ከመንግስት የምናገኘው ድጋፍ እንዳለ ሁሉ ለህብረተሰባችን ድጋፍ ማድረግም ስላለብን፣ በተጨማሪ በጣም ደካማ የሆኑና በጤና በህመም ምክንያት በነፃ ሁሉ የምንሰጣቸው ደንበኞችም ወይንም የአካባቢው ማህበረሰቦች አሉ። እሺ በመጨረሻ የከተማ ግብርና ጽሕፈት ቤት እንዲሁም ለክፍለ ከተማ እንደ ከተማ የሚያደርገው ድጋፍ የሚያደርገው ክትትልና ተግባራት ካሉ ምን ይመስላል? እንዛስ ከመነሻው ጀምሮ ከቦታ መስጠት እንጀምርና ቦታውን ያው በዚህ በከተማ ውድ በሆነ አጋጣሚ ላይ ይህን ያህል ለፋርም በቂ የሆነ ቦታ ማግኘታችን ያው ከዛው አካል የተገኘ በመሆኑ ከዛ ይጀምራል። በመቀጠል ከሕክምና ከገበያ ትስስር ከመፍጠር ከሙያዊ ድጋፍ ጋር ተያይዞ ከጅማሩ ጀምሮ አሁን እስከ ደረስንበት ደረጃ ድረስ አብረውን ስላሉ እዚህ ጋር ለመድረሳችንም አንድ አጋዦቻችን ናቸው። እሺ ለወጣቶች ከዚህ ከከተማ ግብርና ጋር ተያይዞ የሚያስተላልፉት መልእክቶች ካሉ? ነው አሁን ላይ አብዛኛው የከተማው ነዋሪ ለሀገር ገጽታ የተሻለ ነገር
ሊሰጡ የሚችሉ በተለይ ከግብርና ጋር ተያይዞ ከኢንዱስትሪ መስፋፋት ጋር ተያይዞ በዚህ ስራ ከመሰማራት ይልቅ አየር ባየር ዝም ብሎ በሆነ ብቻ ነገር ሊገኝ ለምሳሌ እንደ ፓርኪንግ ተራ ማስከበር ምናምን እንደዚህ እየተባለ በዛ ላይ ነው አብዛኛው ሰው ከተማ ላይ ስራ ዘርፍ ላይ የሚሰማራው። ነገር ግን ከዛ በላይ ለሀገር በጣም ትልቅ ዋጋና ውለታ ያለውን ነገር ከከተማ ግብርና ጋር ከቆዳ ስራ ከጫማ ስራ ከዚህ አይነት የኢንዱስትሪ ስራዎች ላይ ትኩረት አድርጎ ልክ ነው መጀመሪያ ላይ ቻሌንጅ ሊኖር ይችላል። በኋላ ግን ውጤቱ ለሀገርም ለራስም ለቤተሰብም ትልቅ ለውጥ የሚያመጣ እንደመሆኑ ወደዚህ ዘርፍ ተስበው ቢመጡ ከአሁን እየሰሩ ካሉ ጋር ተሞክሮ ልምድ ልውውጥ በማድረግ ወደዛ ስራ እንዲገቡ ነው ግፊት አደርጋለሁ። ለነበረን ቆይታ ከልብ አመሰግናለሁ። እኔም